እንጂ እዛው ውስጥ ነው ሸከተሽ አምሻል እንዴ? ምንድነው አሰነኝ ሲቪ የቅናት መንፈስ ምናምን ነው ቀንተሽ ማይል አልገባኝም። ምንድነው ያለው? ኧረ እባክሽ ቀናት ፈልጊ። ምንድነው አንቺ? ቆይ ማሂ ቆይ ምንድነው የምትፈልጊው ከኔ? ምንም አልፈልግም። ኖ አይ እኔ ልሄድላችሁ እኔ ኖ ልሄድላችሁ አይደል? ኖርማል ጓደኛዬ ስለሆነ ሰላም ነው። እኔ የምትፈልጊው ጓደኛ መስለሽ እንደዚህ አይነት ሰው ነገር አታደርጊ። እኔ ሁለታችሁም የኔ ሚስት ከሆናችሁ ወላሂ ደስ ይለኛል። ምንድነው ታውራው ነገር አትጠቅምኝ። ራስሽ አይደል እንደ ሁለታችንም ከፈለክ ሚስትህ እንሆናለን የምትይው? አይ እኔ አላልኩም። እሺ እሷ እኮ ችግር የለባትም እኮ። ቆይ አንቺ ነሽ እኮ ችግር የለብሽ። ይኸውልሽ ነው እሷ ከኔ ጋር የመሆን ችግር የለባትም። አንቺ ከኔ ጋር መሆን አልፈልግም። እሺ ለምን እኔ አማራጭ አይደለሁም። ሲቀጥል ደግሞ ማለት ነው እኔ እንደዚህ አይነት ሰው አይደለሁም። ይቅርታ ልልሽ ነበር የመጣሁት። አንደኛ ተመችቶሻል። እሱ ቤት ሁላ ልትገቢ ነው። አንቺ ቤት ነው የሚገባው? እሱ ቤት ነው የምትገባው? እንዴት ነው የምትገቡት? አንቺ ቤት ነው የሚመጣው ወይስ እሱ ቤት ነው የምትሄጂው? እኔ ቤት ነው የምትመጣው። ስለዚህ አክብሮልኝ አያውቅም። እንዴት አክብሮልኝ አያውቅም? ሀሰን ግን እኔ አክብሬልሻለሁ እኮ። አንቺ አክብሬልሽልኛል። ወንድ ነው ኖ ማለት ወንድ አላከበረልሽም ነበር ሀሰን እንጃ። እና ስላከበረልሽ በጣም ደስ አለሽ። እኔ ስላከበረልሽ ደስ ይለኛል። አዎ ግን ካንቺ ጋርም እኮ ታምራላችሁ። ካንቺ ጋርም ታምራላችሁ ከሀሰንዬ ጋር ግን ከኔ ጋርም ደግሞ ያምራል። ሀሰንዬ ምናምን ያለሽ እንዴ? አንቺ አምሽ ምን ችግር አለው? ምን ችግር አለው? መጣላ ስለማልፈልግ እኔ ጓደኛሽ አይደለም ምናምን ነገር ለምትያለሽ እንትናደጃለሽ። ምንም ጓደኛዬ ብትሆኚ እሱን ሀሰንዬ ምናምን ነገር ከየት ያመጣሽው መሞለጫጭቅ ነው? የምን ሀሰንዬ ነው የምትይው? ምን ችግር አለው? ሀሰንዬ ምናምን ብል ምን ችግር አለው? ሰላም አለይኩም፣ እንዴት ናችሁ? ድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም። እንግዲህ እንደኔ ተቃጠላለህ ብዬ ልጀምር። የኔ ውድ ቤተሰቦች እኔ ሀሰን አቃጥሎ ሊደፋኝ ነው። ምን እንደምላችሁ አላውቅም። እንደምታዩት ነውና እኔ ብዙ ሰው ሆዳም እያለኝ ነው። እኔ ሆዳም ሁኚ ሳይሆን የሀሰን ነገር ስራ ነው እያናደደኝ ያለውና ምን ማድረግ እንደምችል አላውቅም። እሱ ያለበት ቦታ ሁሌ ትናደዳላችሁ። በእርግጥ ከልቡ የሚያናድዳችሁ ነገር የለም። አንዳንዴ ግን አንዳንድ ነገራቶች ከልብ አይደለም ምናምን እየተባለ የሚዘለል ነገር አለና እነሱ ነገሮች ልክ ናቸው ብዬ አላስብም። ስለዚህ ሀሰን ማስተካከል ያለበት ነገር አለ። ልክ ያልሆነ ነገር እንዴት ነው ማለት ለምሳሌ ቀጥታ ግልጽ ነው የመጣውበት ነገር ልንገራችሁና የራሳችሁ ጓደኛ ምንም ሆነ ምንም የእናንተ ሰው ጋር መሄድ አለባት የለባት? እኔ አልሄድም፣ በበኩሌ እኔ አልሄድም። ግን ያ ሰው እና እዛ ሰው ጋር ሲሄድ ምን ፈልጎ ነው? እኔ አሁን ተደውሎ ቢጠር የሷ ጓደኛ ነይ እዚህ ቦታ ነይ እኔ ቤት ምናምን ስላለኝ ሄዳለሁ? አልሄድም። ለምን ሄዳለሁኝ? ልክ ስላልሆነ የሷን እንትን ማስናቅ ስለሚሆንብኝ የራሴንም ክብር ማስናቅ ስለሚሆንብኝ አልሄድም ማለት ነውና ቪዲዮ አይቻለሁ። መጀመሪያ ላይ ሀሰን የሰራውን አይቻለሁና ማሂላና ድዳት ምናምን እንደዚህ አይነት ማናደዶች የሉም። በመጀመሪያ እንደዚህ ተብሎ ማናደድ የለም። የሆነ ክብር የሚነካ ነገር ሲሆን ደስ አይልምና በቃ አሁን ምንም አይነት ጭቅጭቅ ምናምን ነገር አያስፈልግም። ያለሁት እሷ ሰፈር ነው ያለሁት። እሷ ቤት ይሄ እሷ ቤት ነውና እሷ ቤት ጋር ነው ያለሁት። ትናንትና በፈልጋት አጥቻት ነውና ማውራት አለብን። ማውራት ስላችሁ እንደ ጓደኝነታችን መበላሸት የሌለበት ነገር አለ ማለት ጓደኛዬ ናትና ዛሬ የሆነ ነገር ሳታቅ ስላጠፋች እኔ ተናድጄ የሆነ ነገር ማድረግ የለብኝም። በሰዓቱ በእርግጥ ስለደበረኝ ነው እዛ አይነት ነገራቶች ያደረኩት እዛ ግን አሁን በቃ ልክ አልሰራችም። እሱን ነግራታለሁ። እንደዚህ አይነት ነገር እንዳትደግምና ጓደኝነታችን እንዳይጠለሽ አሳውቃታለሁኝ። ብቻ በጣም በውስጤ ሀቅ ለመናገር በጣም ደብሮኛል። በጣም ተናድጄባታለሁኝ። የኔ ጓደኛ ናት። እሱ ወንድ ነው። እሱ ቤት ድረስ መሄዷ ልክ አይደለም። ሀሰን በእርግጥ እኔን ለማናደድ ነው ያደረገውና አሁን ይሄ ነገር እንዲፈታ በሰላም ጓደኝነታችንም እንዲቀጥል በሰላም አናግራታለሁኝ። የሰው ልጅ ስህተት ይሰራል ማለት በቃ ምናልባት እኔ ያለው መስሏት ይሆናል። እሷን ያለችበት ሁኔታ አላውቅም። ብቻ በሰላም ለመፍታት ለማውራት ነው የምሞክረው።
መጣች እንጂ ነይ ራስሽ ከቤትሽ ወጥተሽ ነይ ራስሽ። እኔ እኮ እዚህ ድረስ መጥቻለሁ ለማውራት ነው የመጣሁት። እሺ ነይ በስነ ስርዓት እናውራ አይደል? ስለምንድን ነው የምናወራው? አንቺ ጓደኛዬ ነሽ። ነይ እስኪ ጋር ለሳሱ ምናምን እያስቸገረ ስለሆነ ስለምንድን ነው የምናወራው? ጓደኛዬ ነሽ አይደለሽ? ነይ። ሀገር ልቀይሪ ነው እንዴ? አዎ ሀገር ልቀይር ነው። ደግሞ እንኳን መጣሽ። እንዴት አልነገርሽኝ? ከኔ የሚደበቅ ነገር የለሽም። ግን ጥያቄ አለኝ። ምንድነው? አላውቅም። እኔም አንቺ ያለሽ መስሎኝ ነበር እያልሽ ነበርና ምናልባት አንቺ ግን ሌላ ነገር አስመሰልሽው። እኔ ምንም አላልኩም ማለት በቃ አንቺ እዛች ጋር መገኘትሽ ከነጭራሹ ልክ እንዳሉሽ ግልጽ ነው። እኔ እንደነበርሽ ነበር ማውቀው። ሄድኩኝ ሀሰንን ጠየቅኩት፣ የለችም አለኝ። ከዛ በኋላ የለችም ሲልሽ ምንድነው የምትይው? እኔ እሷ የሌለችበት ቤት ወንድ ብቻ ያለበት ቤት አልቀመጥም ብለሽ ለይተሽ ነበር። ለምን እንደውልላት ብዬው ነበር። እኔ ወይም እንደምትመጪው ወይም እንደነበርሽ ነው የማውቀው። ግን አንቺ እዛ ጋር ኬኩን አበላሽተሽ እንደዛ በልተሽ ማይሆን ነገር አሳይተሽ ኬክሽን ስላበላሽው ልደትሽን ስላበላሽው ደብሮሽ ነው? ለምን አይደብረኝም? ለምን ይደብርሻል? እንዴት አይደብረኝም ማለት አንቺ ነሽ እኮ የገዛ ጓደኛዬ ቤት ሄድሽው አይደለ እኮ? አንቺ ነሽ እኮ የሄድሽው እሱ ቤት ሄድሽው። አንቺ ያለሽ ስለመሰለኝ ነው ሄድኩት አልኩሽ እኮ የለችም ስትባይ መሄድ ነበርብሽ። አሁንም ቢሆን እኮ እኔና አንቺ መጣላት አይጠበቅብንም። እኔና አንቺ ጓደኛሞች ነና። ስለዚህ አሁን ማድረግ ያለብን በቃ ስህተት ከሆነ ይቅርታ ተባብለን ኖርማል እንድንቀጥል ነው እና እንደዚህ ነገር እንዲደገምም አልፈልግም። በጣም የሆነ ስህተት የሆነ ነገር ነው። ልሄድ ነው እሱ። የት ነው የምትሄጂው? የት እንደምትሄጂ አላውቅም። ማንም ሰው ልደሄድ አያውቅም። ማንም ሰው ልደሄድ አክብሮልኝ አያውቅም። እንዴት አክብሮልኝ አያውቅም? ሀሰን ግን እኔ አክብሬልሻለሁ እኮ። አንቺ አክብሬልሽልኛል። ወንድ ነው ነው ማለት ወንድ አላከበረልሽም ነበር ሀሰን እንጃ ያስባል ብዬ ራሱ አልጠበቅኩም ነበር። እና ስላከበረልሽ በጣም ደስ አለሽ ማለት ስላከበረልሽ ደስ ይለኛል። አዎ ግን ካንቺ ጋርም እኮ ታምራላችሁ። ካንቺ ጋርም ታምራላችሁ ከሀሰንዬ ጋር ግን ከኔ ጋርም ደግሞ ያምራል። ሀሰንዬ ምናምን ትያለሽ እንዴ? አንቺ አምሽ አንቺ ችግር አለው? ምን ችግር አለ? መጣላት ስለማልፈልግ እኔ ጓደኛሽ አይደለም ምናምን ነገር ለምን ትያለሽ? ለምን ትናደጃለሽ? እንዴ ምንም ጓደኛዬ ብትሆኚ እሱን ሀሰንዬ ምናምን ነገር ከየት ያመጣሽ መሞለጫጭቅ ነው? የምን ሀሰንዬ ነው የምትይው? ምን ችግር አለው? ሀሰንዬ ምናምን ብል ምን ችግር አለው? ሱሚ ግን አንቺ ነሽ ማለት አንቺ ነሽ እያወራሽ ያለሽው። ይሄ ባይዚ ሌላ ነገር አስደብርሽ ነው እንደዛ። እኔ ምንድነው ማረግሽ? ጨራሽኩ ወንድ ቤት ቦርሳ ይዤ ልሄድ ነው እያልሽኝ እኮ ነው ያለሽው። አሁንማ ልሄድ ነው በቃ። አብረሽን ተስማሪ በቃ እኔ ካናስርላችኋለን ቅድሚያ ከመግባትሽ በፊት አይሻልም? ሁለታችን እሺ። ኧረ ወይኔ ጉዴ ፈላ። ሱሚ ያውቀሽ ነው ግን አይደለም። እኔም ፕራንክ ምናምን ለማድረግ ከሆነ እኔ ሲጀመር የዛን ቀን የተፈጠረ ነገር ሚስቴክ አለመግባባት ከሆነ አውርተን እንፍታ ለማለት ነው የመጣሁት። እናደርሽኛ እኔ ሌላ ነገር አስመሰልሽውና ከዛ ማሂ እንደዛ አሁን ስትሄጂ ነገር ላስመስለው እችላለሁ። እኔ ምንም ነገር ላስመስለው እኮ አልችልም። ሱሚ ምንም ላስመስለው አልችልም። ስትሄጂ ራሱ እያስኩሽ ነበር አትጁ ማሂ ምናምን እያልኩሽ ማለት ሱሚ እኔ ባንቺ ቦታ አንቺ ያንቺ ሰው ጋር አንቺ ሆነሽ ቢሆን ኖሮ ያ ሰው ሲጠራኝ ቅድሚያ አንቺ ጋር ነው ቼክ ማድረገው አለሽ አንቺ ስላለሽ ነው የደወለልኝ ብዬ ሳለሽ እግሬ ቢሞት አንቻለሁ። እንደዛ ስቤስ ለሄድኩኝ ነው እንደዛ ታስተሳሰብ የለም እኮ ነው በቃ ያ ማለት አስበሻል። አይምሮሽ ውስጥ ስላለ ሌላ ነገር እያሰብሽ ስለሆነ ነው። እኔ ሌላ ነገር አይደለም ያየሁት ነው ግን አላየሁትም ነበር እና እኔ እኮ የጠበቅኩሽ እስካሁን ድረስ ምን ይሰራሽ? እሷን ነው የምጠብቀው መታ እንጂ አላየሁትም። ደውለህልኝ ነበር? እሷን እየጠበቅክ ነው? ተነስ ደህና ነኝ። እሷን እየጠበቅክ ነው? ምን ነው ሳክፍሽ ለታኩ በጣም ደስ ይላል። ሀሰንዬ አትለይ። ሀሰንዬ ለምንድን ነው ምን አገባሽ? ምን አገባሽ? ታቆላምጠክ ያማታል እንዴ? ኧረ በለው ምንድን ነው ምን ሆነሻል? ችግር አለ? እኔ አሁን ተናድጄ አይደለም ግን ይደብራል። በቃ ሀሰንዬ ምናምን የምትቆላምጠው እዚህ ለምን መጣሽ? እዚህ ድረስ ለምን መጣሽ?
ቦርሳሽን አዘጋጅሽ? አዎ አዘጋጅቻለሁ። ማሂ በሰላም መጥተሽ ነው? አዎ መጥቻለሁ። አይ በሰላም እሷን ላናግራት ነው የመጣሁት። የዛን ቀን ምናልባት ሳላቅ አስደብሬያት ከሆነ ይቅርታ ጠይቂያት። አለመግባባትም ስለሆነ አስደበርሻት። ኬኳን አበላሽተሽ ፕሮግራሙን አበላሽተሽ አሁንም ኬክ አድርጉና ጥሩኛ። አሁንም ብርሽት አድርግላችኋለሁ። እሺ ለምን አላደርግላችሁ? የመብላት ሱስ ካለብሽ እኮ ምግብ ቤት ገብተሽ መብላት ነው ፕሮግራም። እንዳብዛት ሲጀመር እኔ ረሀብተኛ ነኝ እንዴ? ረሀብተኛ ነኝ። ኬክ ትወዳለች ሲጀመር፣ ኬክ ትወዳለች እስከማውቀው ድረስ። እና አሁን ለምን መተሽ ነው እዚህ? በሰላም መተሽ ነው? አዎ ማለት አሰን ቤት ልሄድ ነው አለችኝ። የት ነው አሰን ቤት የምትሄጂው አንቺ? እንዴ እኔ ቤት ይዘሽ አስገቢ ቦርሳሽ። ኖ እኔ ቤት ልትሄድ ነው። እሷ እኮ ሙሳፊር ናት፣ እንግዳ ናት። አሁን እኔ እንደ እንግዳ ልቀበላት ነው። ሴት ልጅ እንግዳ ሆነ አንተ ቤት ልትመጣ? በቃ እኔ እነሱ ቤት እመጣለሁ። ያምሻል። አንተ ወንድ ልጅ ሆነ እሷ ቤት ልትሄድ ምን ችግር አለው? እሷ እኔ ቤት ትመጣለች። እናንተ እየተደበራችሁብኝ ነው እንዴ? ለምን እንደደበረው አላቅላችሁ። የደበረሽ ነገር አለ አንቺ ማሂ? ችግር አለ? ማሂ ደበረኝ ትላለች። እኔን አስደብረሽኛል። የዛን ቀን አሁን ተናደሽልኝ። ኬክ ማበላሽተሽ ሂደሽ የለበስኩት ተደባሪ ሆንሽ። ለፕሮግራም የለበስኩትን ልብስ አበላሽሽ። እንኳን ደጋረኩ። ለምን ያበላሽሽ? አሁንም አበላሽባለሁ። ማበላሽበት ነገር ብቻ ላይ ደግሞ ለምን የምትናደጂው? ምን አናደደኝ? አሁን እኮ ተናደሻል። ምን አናደደኝ? እሷ ሀሱዬ ነገር ትላለች። ሀሱዬ ማለት ያናዳል። ምንድነው? አይ መፍት ነው። አይ መፍት እስኪ በይኝ እስኪ ከሚያናዳል ሰኒጌ ምን ያናዳኝ? አይ የኔ ቆንጆ የኔ ኬክ ቤት ሰኒጌ የኔ ቆንጆ እንጂ እዛ ውስጥ ነው ሽንከትሽ። አምሻል እንዴ? ምንድነው? አሰኒኝ ሴትዮ የቅናት መንፈስ ምናምን ነው። ቀንተሽ ማይ አልገባኝም። ምንድነው ያለው? ኧረ እባክሽ የሚቀናት ፈልጊ። ግን ምንድነው? አንቺ ቆይ ማሂ ቆይ ምንድነው የምትፈልጊው ከኔ? ምንም አልፈልግም። ኖ አይ እኔ ልሄድላችሁ ኖርማሊ ጓደኛ ስለሆነ ሰላም ነው። ጓደኛ መስለሽ እንደዚህ አይነት ሰው ነገር እኔ የምትፈልጊኝ ሴት ስትመጣ እኔ በተደጋጋሚ አንቺ ቤት ልኑር ብዬ እቃ ይዤ መጥቼ ከቤት አንጠልጥለሽ እየመታሽ እንዳላባረሽ ዛሬ ሀሰንዬ እኔ የቤት ኪራይህን እኔ እከፍላለሁ፣ ካንተ ጋር እኖራለሁ እንደፈለክ። የቤት ኪራይ ነው ችግርክ? አረ አይደለም ከፈለክ እኔ ቤት እኖራለሁ። ጓደኞች ካዋተን እንሰጣለን። የቤት ኪራይ እኔ ቤት እኖራለሁ የምትል አንቺ የቤት ኪራይ የለሽም ነው? ቆይ ለምን አሰቢ መጀመሪያ ቆይ መጀመሪያ ከፈለክ እኔ ቤት እኖራለሁ። ከፈለክ እኔ ቤት እኖራለሁ የምትለኝ ለምን አታስጨርሽኝም? ከፈለክ እኔ ቤት እኖራለሁ የምትለኝ ሴት ልጅ ስትመጣ የምን ይቅናት ነው? አስማትም ታዲያ እንደዛ ከሆነ አዎ ወላሂ ያስጠሉና ጭራሽ እንደዚህ አይነት ጫታ ጀመራችሁ። ለምንድን ነው የምትጫወቱት? ማሂ ምን ሆነ ነው? እኔ አላውቃትም። ማሂ ሲጀመር አይ እኔ አታውቂኝ። አንደኛ ብታውቂኝ ኖሮ እንደዚህ አይነት ስህተት አሰሪ ነበር። እኔ አልተሳሳትኩም። ማሂ ያለን ስህተት ባለፈው የመጣሁትን እኮ ነው የምትለው። ምንድን ነው እኔ ቤት መጣች እንጂ ተኛች። ምንድን ነው የምትይው አንቺ? ምንድን ነው እንዴ ነው የምታስቢው አንቺ? ቆይ ኬክ በላች እንጂ ኬኩን ደግሞ በላሽ። ምን እንደማወራችሁ ራሱ ኬኩን አበላሽ። ቆይ ማሂ ምንድን ነው የምትፈልጊው አንቺ? ቆይ ከኛ ምንድን ነው የምትፈልጊው? በጉልበት እስኪ በጸባይ ነኝ እስኪ ማሂ ታኛ ቆይ ከኔ ምንድን ነው የምትፈልጊው? እኔ እኮ አንቺንም ወድሻለሁ እኮ እሷንም ወዳታለሁ እኮ ምንም እኮ የሚካበድ እሷንም እኔም ትወደኛለህ። ሁለታችንም ምን ችግር አለ? ኦ ታድለን። አይ በቃ እንደውም ለምን ሚስቱ አንሆንም? አንደኛ ሚስት፣ ሁለተኛ ሚስት፣ ሶስት አራት እናድርግልህ። ሁለታችሁም የኔ ሚስት ከሆናችሁ ወላሂ ደስ ይለኛል። ምንድነው ታውራ ነገር አትጠቅምኝ። ራስሽ አይደል እንደ ሁለታችንም ከፈለክ ሚስትህ እንሆናለን የምትይ? አይ እኔ አላልኩም። እሺ እሷ እኮ ችግር የለባትም እኮ። ቆይ አንቺ ነሽ እኮ ችግር የለብሽ። ይኸውልሽ ነው እሷ ከኔ ጋር የመሆን ችግር የለባትም። አንቺ ከኔ ጋር መሆን አትፈልጊም? አልፈልግም። እኔ አማራጭ አይደለሁም። ሲቀጥል ደግሞ ማለት ነው እኔ እንደዛ አይነት ሰው አይደለሁም። ይቅርታ ልልሽ ነበር የመጣሁት። አንደኛ ተመችቶሻል። እሱ ቤት ሁላ ልትገቢ ነው። አንቺ ቤት የሚገባው እሱ ቤት ነው የምትገቡት? እንዴት ነው የምትገቡት? አንቺ ቤት ነው የሚመጣው ወይስ እሱ ቤት ነው የምትሄጂው? እኔ ቤት ነው የምትመጣው እኮ ቦርሳ ከፈለግሽ ግን አንቺ ቤት እንመጣለን። ሁለታችሁም አልጋዬ ነው ተውላችሁና እኔ የፍራሽ አንጥፌ እተኛለሁ። ለምን አይሻልም? ለምን በሶስተኛ ምግብ ምናምን በልተሻል? ምሳ በልተሻል? እስኪ ምሳ እየበላን ምን አገባክ? አይ እንትን ነው ቁጭ ብሎ መወራራት ይመከራል። ቁጭ ብለን ምሳ እየበላን አይደል? አዎ አንድ ላይ ደግሞ ያስኪ ቆንጆ ያርለች ያ ወላሂ እናት ወይ ስታምር ወይ የኔ እናት እስኪ ቀፋ ታምራለች። አንተ ቀፋት የኔ ፋንታ
ስታውን ይልዛባክ አልፈልግም እኔ ልሄድላችሁ። ለምንድን ነው ማሂ የምትናደጂው? ቶሎ ቶሎ ለምን ረጋት? አንተ እንትን ማለት ትፈልጋለህ መሰለኝ። ማሂ ትቀናለች። ማሂ እንደዚህ ናት፣ ማሂ እንደዚህ ናት መባባል ትፈልጋለህ። እኔ አልፈልግም። እኔ ምንም የለውም። ኧረ እኔ ማሂን አውቃታለሁ። አትቀናም። እስኪ እንደቀደሙ በይ ማሂ። ኧረ አሰኒጂ በይ እንዴት ነሽ? ከናንስ ያ ትቀናለች ማሂ። ለምን ትመቸተርሽ አንቺ? ሲጀመር አንቺ ለምን አትሄጂም? ያልተጠራሽበት ድግስ ለምን ትገኛለሽ? እኔ ነኝ እኮ እሷ ጋር የመጣሁት እኮ። ለምን መጣሽ? እሷ ስመጣ ጠርታሻለች? ጭራሽ ነይ አልመጣም አለችኝ። ጠርታሻለች እሷ? እኔ ጠርቼሻለሁ? ደውዬላት ነው የመጣሁት አይደል? አንቺ ለምን ስልክ አነሳሽ? እኔማ የምትመጣ አንስልክ ከዚህ በኋላ እሷ ጋር ስልክ ለምን አነሳሽላት መባባል አትጀምሩ። ከዚህ በኋላ እሷ ስትፈልጊ እኔ ነው ማናገር ያለብሽ። አረ አንተ ናፍቅጂ እና ደግሞ በቅርቡ ጸዲ ፕሮግራም ስላለ እንግዲህ ያው ልምጣ ልገኝ እንዳራሻለሁ። እሺ እመጣለሁ። አይ አንቺም ግዴታ መኖር አለብሽ። አንቺም መኖር አለብሽ። ምን ስትጋቡ ነው አይደለም? እኔ ፕሮግራሙ ላይ ሁለታችሁንም ነው ማናገር የምፈልገው። የትኛው ፕሮግራም ላይ? አይ ሚስጥር ነው። አሁን ለማንኛውም እኛ ልንሄድ ነው። አንቺ ወዴት ነው የምትሄጂው? አይ ወደ ቤት ነው። አፈር ሳምሽ እና ልትሄዱ ነው? እኔ ቆንጆ ምናምን ትለኛለች። አንቺ ግን ብዙ እንደዚህ አትናደጂ። እድሜሽ ብዙ ጊዜ አይቆይም። ሄዱ ተዛዘሉ ስትፈልጉ። ቶሎ ነው የምታረጂው። ቶሎ ታረጃለሽ። እናንተ አርጅታችኋል እኮ ከኔ ይልቅ። እኔ ብናደድም አላረጁም። ስለዚህ ያኔ ሂዱ። ምን ነው ልሸከማችሁ እንዴ? ሊያዛችሁ? አይ እንትን ነይ ልዘልሽ። አንቺ ልዘልሽ እሱ ነው እቃሽን ማለት ነው። ማይ ስለደበራት እቃሽን ቤት አስገቢውና እቃሽን ቤት አስገብተሽው ነይ። እንሂድና እናወራለን። እቃውን ላስቀምጠው። ተመለሱ። ለማንኛውም ቶሎ በይ። ሱሚ ግን ከኔ ጋር በጣም የምንጣላው ግን እሱ ናቅሽ። አንቺ ደወልሽላት፣ እሷ እኔ ጋር ደወለችልኝና ና ማሂ እየመጣች ነው ቤታርቺ መጣው ነው። አብራችሁ ከምኖራችሁ በፊት እኔ ከምናምን ነገር ሰው ኖ አብረን ልንኖር አይደለም። አንደኛ ነው እናንተ አይደል አብረን ለመኖር አስበን አይደለም። አንቺ ኬኳን ሰላበላሽሽ። እንደውም ከፈለግን እንደዛ ብንላት ምንም አታመጣም ብለን መጣች። እንደዛ ብለን አስቀመጥሽው? ያስቀመጥኩት በኋላ መጥቶ ይወስዷል። እንግዲህ ሂዱ። ሰማሽ? ሂዱ። እኔ ነኝ ጋር ካሜራ ይዤ ያወራችሁ። አብረን እንሄዳው። የት ነው ከእናንተ ጋር የምሄደው? እኔ እግር ይዤ መስሏችኋለሁ እንዴ? እነዚህ ልጆች ለማንኛውም ማሂ እንወድሻለን። በነገራችን ላይ ማሂ እኔ በጣም ነው የምወድሽ። እኔ በጣም ነው የምወድሽ። እና ማሂዬ ካሜራውን አጥፋልኝ። እኔ እንግዲህ ወደ ቤቴ ብሄድ ይሻለኛል።